ዋና ዓላማው ምንድነው? ፕሪቨንቲቭ ኬር ላይ ሰዎች አስቀድመው ያሉበትን ደረጃ ያሉበትን ሁኔታ እንዲለዩ ማድረግ ይቻላል ማለት ነው። ፕሪቨንቲቭ ኬርን ሰዎች ሲክ ቢያደርጉ በጣም በርካታ የሆኑ ነገሮችን ያተርፋሉ። ተላላፊ በሽታንም ተላላፊ ያልሆኑ በሽታዎችንም በእኩል ሁኔታ እያንሰራሩ እያየች ዶክተር ብርክቲ ማስረሻ ነኝ ከረዳት ሜዲካል ፕላዛ ፕሪቨንቲቭ ኬር እና ዌልነስ ሴንተር። ፕሪቨንቲቭ ኬር ስንል የአንድ የሜዲካል ሰርቪስ አንዱ ብራንች ነው። ፕሪቨንቲቭ ኬር ላይ የሚሰጡት አገልግሎቶች በሽታ ከመከሰቱ በፊት ወይ ደግሞ ከተከስቶም ከሆነ ቀድሞ የመለየት ፕሮሰስን የያዘ አገልግሎት ነው ማለት ነው። ሶ ዋና ዓላማው ምንድነው? ፕሪቨንቲቭ ኬር ላይ ሰዎች አስቀድመው ያሉበትን ደረጃ ያሉበትን ሁኔታ እንዲለዩ ማድረግ ይቻላል ማለት ነው። በውስጡ የተለያዩ ኮምፖነንቶችን የያዘ ሲሆን ከምናደርገው ከመጀመሪያው ከቁመት ጀምሮ ኪሎን ጨምሮ እንዲሁም ደግሞ የተለያዩ የላብ ቴስቶችን የሚያደርግና ሰዎች ለእድሜያቸው የሚጠረጠርባቸውን ወይም ሪስክ ነው ብለን የምናስባቸውን የበሽታ አይነቶች ከዛ ፍሪ ነው ወይስ አይደለም ብለን የምንለይበት ነው። ፕራይመሪ ፕሪቨንሽን ደግሞ ካየነው ቫክሲኔሽንን ጨምሮ ሰከንደሪ ፕሪቨንሽን ላይ ስንመጣ ስክሪኒንግን ሜቶዶሎጂዎችን ይዘን በደረጃ እስከ 3 እና 4ኛ ድረስ የምንገልጽበት ሁኔታ አለ ማለት ነው ፕሪቨንሽን ኬር ላይ። ዋናው ሀሳቡ ምንድነው? ፕሪቨንቲቭ ኬር ስንል ሰዎች በሽታ ስሜት አለመኖሩ ጤናማ አያደርጋቸውም። ስለዚህ ስክሪን እስካልተደረጉ ድረስ ያሉበትን ደረጃ ማወቅ አይችሉም። ስለዚህ አስቀድመው መጥተው ይህንን ማድረግ እንደ ባህሪ ወይም ደግሞ በተለምዶ እንደ ሃቢት ሄልዝን ኬርን ሲክ ማድረግ በሽታ ከተከሰተ በኋላ ሳይሆን ከዛ በፊት መሆን እንዳለበት ነው እንደ ፒላር ወይም እንደ ፕሪንሲፕል የሚያቅፈው ማለት ነው ፕሪቨንቲቭ ኬር። የመጀመሪያው ላይ ፕሪቨንቲቭ ኬርን ዲፋይን ስናደርግ እንዳነሳ ነው በተለምዶ ማህበረሰባችን ህመምን ከተሰማው በኋላ ወይም ደግሞ በሽታን ከያዘው በኋላ ከታወቀ በኋላ እንደ ታካሚ ነው ወደ ጤና ተቋማት የሚሄደው ማለት ነው። ነገር ግን አንድ ሰው ስሜቶች የሉትም ማለት የዲዚዝ ፕሮሰሱ ወይም በሽታው አልጀመረም ማለት አይደለም። ስለዚህ እንደውም ብዙዎቹ ነን ኮሚኒኬብል ወይም ተላላፊ ያልሆኑ ብንላቸው በሽታዎች በድንገት የሚገኙ ናቸው። ስክሪን ሲደረጉ ሰዎች በድንገት የሚገኝባቸው ወይም ደግሞ በኢመርጀንሲ እና ኮምፕሊኬሽን ሲመጡ ደም ግፊት፣ ስኳር የመሳሰሉትን ነው የምናገኘው። ይሄ ነው በተለምዶ የአዲስ አበባ ውስጥ ሊሆን ይችላል በኢትዮጵያ የተለያዩ ቦታዎች ላይ የምናያቸው መልኮች ይሄን ነው የሚመስሉት። እይታው ምንድነው መምሰል ያለበት? ሰዎች ጤናቸውን ፕሮሞት ማድረግ ወይም ጤናቸው መንከባከብ አለባቸው ስንል አስቀድመው ስሜት ሳይጀምር በተለምዶ በአመት አንዴ እንዲሁም እንደየሪስካቸው ደግሞ ስትራቲፋይ ተደርጎ ወይም በየደረጃው በ3 ወርም በ6 ወርም መከታተል አለባቸው ማለት ነው። ስለዚህ በሽታ ምልክትን ካሳየ በኋላ ሳይሆን ወይም በሽታ ከታወቀ በኋላ ሳይሆን በፊት መሆን እንዳለበት ይህ እይታ በጣም አስፈላጊ ነው ማለት ነው። ይሄ በሚሆንበት ጊዜ ሰዎች በቀላሉ ጤናቸውን እየጠበቁ የተሻለ ህይወትን በተሻለ ሁኔታ ደግሞ እድሜንም መኖር ይችላሉ ማለት ነው። ፕሪቨንቲቭ ኬርን ሰዎች ሲክ ቢያደርጉ በጣም በርካታ የሆኑ ነገሮችን ያተርፋሉ። እንደው በቀላሉ ብናነሳው ከመጀመሪያው ቶሎ አንድን ነገር አስቀድሞ ማወቅ ወይም መለየት ሰዎች የሚጠቀሙትን የመድኃኒት ብዛት ይቀንሳል። ለምን? ኤርሊ ነው ካች የምናደርገው። ኢቭን መድኃኒት ላይ ያስፈልገው ይችላል። ስለዚህ በኑሮ ዘይቤ የመለወጥ የመቀልበስ እድል በጣም ሰፊ ይሆናል። ሶስተኛ ደግሞ ከኢኮኖሚ አንፃር በጣም ትርፋማ ይሆናሉ ሰዎች። ስለዚህ በቀላሉ ቶሎ ካች የተደረገን የበሽታ ደረጃ ከከፍተኛ ደረጃ ጋር ካለው
ማወዳደር በጣም ኢኮኖሚያዊ ልዩነቱም ከነገና የህይወት ወይም ላይፍ ኳሊቲ ላይ የሚያመጣው ኢምፓክት በጣም ሰፊ ነው ማለት ነው። ስለዚህ በርካታ ነገሮችን ማትረፍ ይችላሉ ሰዎች ስክሪን መደረግ ቢችሉ ማለት ነው። አንድ በሽታ ስር ከሰደደ በኋላ የሚኖረው ኢምፓክት ህይወት ላይ የላይፍ ላይ የኑራቸው ሁኔታ ላይ ከፍተኛ ነው የሚሆነው። ሶ የፕሮዳክቲቪቲ ወይም ሰዎች በስራ ሂደታቸው ውስጥ የሚኖረው የሲክ ሊቭ ብዛት ይኖራል። ሶ ፕሮዳክቲቪቲያቸውም እየቀነሰ ይመጣል ማለት ነው። ፕሮዳክቲቪቲያቸው ከቀነሰ ለነሱ ብቻም ሳይሆን በሀገር ደረጃ ምርታማነትም ይወርዳል ማለት ነው። ስለዚህ ከግለሰቡ ጀምሮ እስከ ማህበረሰብ እንዲሁም ሀገር አቀፍ ደረጃ በርካታ የሆኑ ጠቀሜታዎችን ይዞ ይመጣል ማለት ነው። ሰዎች ይህ ባህሪ እንዲኖራቸው እይታቸውም የተስተካከለ እንዲሆን እኛ እንደ ማዕከል እየሰራንበት ያለው ሁኔታ ነው ያለው ማለት ነው። ስለዚህ አሁን ላይ የምናየው ትሬንድ አለ። እንደ ሀገር አቀፍ ስናየው ኢትዮጵያ ደብል በርደን ወይም ተላላፊ በሽታንም ተላላፊ ያልሆኑ በሽታዎችንም በእኩል ሁኔታ እያንሰራሩ እያየች ያለች ሀገር ነች። 38% እና 48% አካባቢ ነው ያለው ትሬንድ ማለት ነው። 38% ፕሬቫለንሱ የተላላፊ ያልሆኑ በሽታዎች። እነዚህ ተላላፊ ያልሆኑ በሽታዎች የምንላቸው ወይም ነን ኮሚኒኬብል ዲዚዝ ከፍተኛ የሆነ ቁርኝነት ያላቸው ከአኗኗር ዘይቤያችን ጋር ነው። የአኗኗር ዘይቤ ደግሞ ስንል ኮር ኮምፖነንቱ ወይም ማዕከላዊው ኒውትሪሽን ነው ማለት ነው። ስለዚህ አሁን ላይ የከተማ ኑሮ እንዲሁም በተለያየ ቦታ ላይ ረጅም ሰዓትን ቁጭ ማለት፣ ፈጣን ምግቦችን መጠቀም የተለመዱ የምናያቸው ነገሮች ናቸው። በዛው ልክ ደግሞ የፈጣን ምግብ አበሳሰሉ ብቻ ሳይሆን ትክክል ያልሆነው ምንፈልገውን የሆነውን ኒውትሪየንት ምናገኝበትም አይነት የምግብ አይነት አይደለም። ስለዚህ እሱ ሲደመር አብረን ለረጅም ሰዓት ቁጭ ማለታችን ሰዎች ደግሞ ይህን አውቀው በእድሜያቸው ባላቸው የበሽታ አይነት ሊሆን ይችላል ምን አይነት ስፖርታዊ እንቅስቃሴን ማድረግ አለብኝ ብለው ካልተረዱ ይሄ ወዴት ነው የሚያመራው ማለት ነው? ነን ኮሚኒኬብል ዲዚዝ ምንላቸውን ከካንሰር ጀምሮ ከእንደገና ደግሞ ደም ግፊት፣ ከመጠን ያለፈ ውፍረት፣ የኮሌስትሮል መጠን መጨመር፣ እነዚህ ሁሉ ከኒውትሪሽን ጋር የተያያዙ ናቸው ማለት ነው። በዚህ መልኩ ልናየው እንችላለን። ከፍተኛ የሆነ ቁርኝነት አለው። የኑሮ ዘይቤያችን ደግሞ ለነዚህ በሽታዎች ያዳርጋል ማለት ነው። አሁን ላይ በረዳት ሜዲካል ፕላዛ የሚገኘው ማዕከላችን በጣም ትልቅ ስራ እየሰራ ነው ብለን ከምንለው መካከል ኒውትሪሽንን በክሊኒካል ሴትአፕ ውስጥ ይዞ መጥቶ ኢንተግሬትድ የሆነውን ኬር እየሰጠ ነው የሚገኘው ማለት ነው። እና ይህ ደግሞ በጣም ዘርፈ ብዙ ጥቅሞች ይኖሩታል። ሰዎች ለቁመታቸው፣ ለሰውነታቸው ቅንብር ወይም ቦዲ ኮምፖዚሽናቸው ላለባቸው ወይም ለታወቀው የበሽታ አይነት ቤታቸው ላይ እንደሚዘጋጁ አይነት የምግብ አማራጮች ስኬጁል አድርጎ ላለባቸው ሁኔታ ለሚወስዱት መድኃኒት እያስተካከለ ይህንን ኬር ኢንተግሬት አድርጎ ወይም አሰናስሎ እየሰጠ ነው የሚገኘው ማለት ነው። እና በጣም ትልቅ አቅጣጫ ተሰጥቶበት ማዕከሉ የኒውትሪሽን ጥቅም ሰዎች ሊያገግሙ የሚችሉበትን ሁኔታ፣ የመድኃኒት ጥገኝነታቸውን፣ ፍሪኩዌንሲ ኦፍ ሆስፒታል ቪዚትን ጨምሮ እነዚህን ሁሉ የመቀነስ ኮር ቫልዩ ይዞ እየተንቀሳቀሰ ያለበት ሁኔታ ይገኛል ማለት ነው። ስለዚህ ሰዎች ወደ ሆስፒታል ሲመጡ ለመታከም እርዳታ ለማግኘት ኒውትሪሽን እንደ አንድ ኮምፖነንት ሆኖ እንዲያገኙ ተደርጓል ማለት ነው በአሁኑ ሰዓት። ስለዚህ ይሄ ደግሞ የሚያመጣው ሲግኒፊካንት የሆነ ለውጥ አለ። እንዳልኩት ነው ከለውጦቹ መካከል ሰዎች ቶሎ ብለው እንዲያገግሙ፣ ከእንደገና ደግሞ ከመድኃኒት ጥገኝነታቸው እንዲቀንስ፣ የሆስፒታል ቪዚት ወይም ፍሪኩዌንሲውን ሁሉ የመቀነስ፣ ያሉበትን የሰውነታቸውን ሁኔታ ቦዲ ማስ ኢንዴክሳቸውን ከመጠን በላይ ያለፈ ውፍረት አለ ወይ፣ የስብ ክምችቱ ምን ያህል ነው የሚለውን ነገር ሁሉ አይቶ ኤንፈሲስ ሰጥቶ እየሰራ ስለሆነ
እነዚህን ሁሉ የማስተካከል ስራ ነው እየሰራን ያለነው ማለት ነው። ስለዚህ ትልቅ የሆነ ለውጥ ለእያንዳንዱ ዲፓርትመንት በቀዶ ጥገና በኩልም ቢሆን በውስጥ ደዌም በኩል ቢሆን ያለውን ዲፓርትመንት የማገዝ ስራ እየሰራን ነው ማለት ነው። እስካሁን ባለው ሁኔታም በጣም ለውጥ እያመጣንበት ዲፓርትመንቶችን እያገዝንበት ያለ ሁኔታ ነው ያለው ማለት ነው። ስለዚህ በጣም ጥሩ የሆነ ኦፖርቹኒቲ ነው ማለት እንችላለን ማለት ነው። ሁለተኛውን በኩል ወይም የሁለተኛውን ምዕራፉን ደግሞ ብናይ በግለሰብ ደረጃ የሚያመጣው ትልቅ ጠቀሜታ ይኖራል ማለት ነው። ስለዚህ ምንድነው ያ ሰው ወደ ማዕከሉ ሊታከም ሲመጣ የተለያየ ቦታ አንድን ነገር ከመፈለግ ይቀንሳል ማለት መዳከሩን ይቀንሳል። ኒውትሪሽን ሰርቪስ እዛ ማዕከል ላይ መገኘቱ ሰዎች ለሕክምና ሲመጡ በዛውም ኒውትሪሽን ያሉበትን ስታተስ ስክሪን የመደረግ ቻንስ ይፈጥርላቸዋል ማለት ነው። አንድ ሰው እኛ ማዕከል ሲመጣ በሽታውን ብቻ ታክሞ ሳይሆን ያለበትንም የኒውትሪሽናል ኮምፖዚሽኑን ያለበትን ሁኔታ አውቆ ለዛ ደግሞ አቅጣጫ ተሰጥቶት ኤክሰስ ከሆነ የሚስተካከልበት አንደር ከሆነም እንደዚሁ የሚስተካከልበት አቅጣጫ ተሰጥቶ እየታከመ የሚገኝበት ሁኔታ አለ ማለት ነው። ይሄ ለተመላላሽ ታካሚዎች ነው በኦፒዲ ላይ ለምናገኛቸው። ከእንደገና ተኝተው ደግሞ ለሚታከሙ ታካሚዎቻችን እንደዚሁ 24 ሰዓት ባልሞላ ጊዜ ውስጥ አስቀድመን አሰስመንት ሰርተን ያሉበትን ሁኔታ ግልጽ አድርገን የተሻለ የሆነ የማገገም ሂደት እንዲኖራቸው ትልቁን ሚና እየተጫወትን ነው። በዚህ በኩል ይሄ ኒውትሪሽን ሰርቪስ ኢንተግሬትድ መሆኑ በማዕከሉ ትልቅ ለሰው ትልቅ አድቫንቴጅ ትልቅ ጠቀሜታ ይዞ መጥቷል። ስለዚህ ይህን ጥያቄ ለመመለስ በሁለት አይነት መልኩ እንየው። የመጀመሪያው ብዙ ሰዎች የሚፈሩት የካንሰር ህመምን ጨምሮ እነዚህ ተላላፊ ያልሆኑ በሽታዎች የምንላቸው በጠቅላላ በጣም ፕሪቨንት መደረግ የሚችሉ በኑሮ ዘይቤያችን አማካኝነት የሚመጡ የበሽታ አይነቶች ናቸው። ስለዚህ ሰዎች በየቀኑ የሚያደርጉት ልምምድ ነገ ለሚመጣው ውጤት አንድ መሰረት ነው ማለት ነው። ስለዚህ ኒውትሪሽን ወይም ስርዓተ ምግብ አንዱ ኮር ማዕከሉን ይይዝና ከዛ ደግሞ እንቅልፍ፣ የመጠጥ ውሃ፣ ሃይድሬሽን ስታተሳችን ከእንደገና ላይፋችንን ህይወታችንን ከስራችን ጋር ወይ ከትምህርታችን ጋር ባላንስ የምናደርግበት እይታ ፐርሰፕሽናችን፣ እነዚህ ሁሉ ኢንቫይሮንመንታችን ላይ ያሉ ፋክተሮች የኑሮ ዘይቤያችንን በኑሮ ዘይቤያችን ላይ የራሳቸውን የሆነ ተጽዕኖ የሚያመጡ ቫሪያብሎች ናቸው ማለት ነው። ስለዚህ እንዴት አድርገን ነው ይህን ነገር በየዕለት ተዕለት ኑሯችን ልናሰናስነው የምንችለው ሲባል የመጀመሪያው ነገር እይታችን ነው። አዌርነስ፣ መጀመሪያ አዌርነስ አለ። ያ ማለት ሰዎች መለወጥ የሚችሉት ነገር እንዳለ ካወቁ ሊለውጡ ይነሳሉ። ከዛ እይታችን መስፋት መቻል አለበት። ስለዚህ በየቀኑ እኛ መቆጣጠር በምንችለው ነገር ላይ የራሳችን የሆነ ትንሽ ኤፈርት ብናደርግ ትልቅ ለውጥ ማምጣት እንችላለን ማለት ነው። ስለዚህ ምግብን በማሰባጠር እንቅልፋችን ላይ ተመሳሳይ የሆኑ ሰዓታትን ከእንደገና ደግሞ ወደ እንቅልፍ ስንሄድ 1 ሰዓት በፊት ለብሉ ላይት ስክሪን አለመጋለጥ፣ ስልክ ይዞ አለመተኛት። እንቅልፍ አልመጣ ይለዋል፣ ስልክ ይጠቀማል ወይም ደግሞ ቴሌቪዥን ያያል፣ እያየ ይተኛል። ይሄ ወደ እንቅልፍ የሚያመጣውን ዴልታ ዌቭ ኢንተራፕት ያደርጋል ማለት ነው። ስለዚህ ኢንተራፕትድ ስሊፕ ካለ ስትሬስ ሌቭል አተ ኖርማል እንትን ራሱ ለስትሬስ ሪስፖንሳችን ኦልሬዲ ሃይት እንዲሆነ እንትን አለ ማለት ነው። ስለዚህ እነዚህ ሁሉ በዕለት ተዕለት ኑሯችን ውስጥ አሉ ማለት ነገ ለተላላፊ ላልሆኑ በሽታዎች ክሮኒክ ለምንላቸው በሽታዎች የመጋለጥ እድላችን ሰፊ ይሆናል ማለት ነው። ስለዚህ ራሳችንን ስክሪን ማድረግ ሃው ፍሪኩዌንት ነው
ሳንታመም የህመም ስሜት ሳይሰማን ያለንበትን ሁኔታ ሄደን የምናዳምጠው ላለንበት እድሜ ፋሚሊ ሂስትሪያችን ውስጥ ላለው ታሪክ ለምሳሌ የካንሰር ሪስክ ያላቸው ሰዎች ሊኖሩ ይችላሉ። ስኳር፣ ደም ግፊት እንደዚህ የምንለው ሁሉ በቤተሰብ ዘር የሚሄድ አለ ማለት ነው። ስለዚህ እነዚህን ሁሉ አውቆ እንደ ሁላችንም ለምሳሌ ሁሉም ሰው በአመት አንዴ ስክሪን ላይደረግ ይችላል። አንዳንዶቻችን በየ6 ወሩ ልናደርግ እንችላለን የፕሪቨንቲቭ ኬርን። እነዚህም በስትራክቸር አድርጎ በስትራቴጂ አድርጎ መጠቀም እለት በእለት ኑሯችን ውስጥ ማካተት ኑሯችንን የቀለለ ከኢኮኖሚ አንጻር ያልከሰርን እድሜያችንም ረዥም እድሜ የመሆን ቻንሱ ባደጉት አገራት እነዚህ ነገሮች የምናየው ከዚህ ባህሪ ወይም ይህንን በተለምዶ ይህንን ኬር ኤክሰርሳይዝ ስለሚያደርጉ ነው ማለት ነው። ስለዚህ ሃይድሬሽን ኢዝ ኢምፖርታንት፣ እንቅልፍ ኢምፖርታንት ነው፣ ኒውትሪሽን ኢምፖርታንት ነው። ራስን ስክሪን ማድረግ how well do I screen myself አሁን ያለሁበትን ሁኔታ ምን ያህል አውቃለሁ የሚለውን ነገር መልስ መስጠት እነዚህ ነገሮች በጣም ወሳኝ ናቸው። አንድ ላይም ተሰናስነው የሚሄዱ ነገሮች ናቸው ማለት ነው። በእነዚህ ሁኔታ እና how active am I ደግሞ ምን ያህል እንቀሳቀሳለሁ ሚኒመም ኦፍ 150 ደቂቃ ኦሬዲ አሁን WHO ያስቀመጠው ስታንዳርድ አለ የሰው ልጅ እንቅስቃሴን ማድረግ አለበት ብሎ ማለት ነው። ስለዚህ ይህንን ሁሉ ፓርት ኦፍ አወር ላይፍ ካላደረግነው የሚመጣው ችግር ደግሞ እጥፍ ይሆናል ማለት ነው። ስለዚህ ራሳችንን ልንጠቅም የምንችለው እነዚህ ነገሮች የኑሮ ዘይቤያችን ውስጥ በማስገባት ነው ማለት ነውና የሚከብዱ ነገሮች አይደሉም፣ የሚሰናሰኑ ነገሮች ናቸው። መሰናሰን የሚችሉ አንድ ላይ የሚሄዱ ነገሮች ስለሆኑ ማለት ነው። እነዚህን ኮር ነገሮችን አንድ ላይ አድርጎ መሄድ ያስፈልጋል ማለት ነው።